አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የዩቲዩብ ተከታታዮቼ እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ አልሐምዱሊላህ። እንግዲህ የኔ ነገር ቭሎግ ይሁን ምን ይሆን የምሰራው ግራ ጋብቶኛል። የጀማሪ ነገር ያኔ ቭሎግ ሙሉ ቀን ውሎ ምናምን መቀረጽ ምናምን አስባለሁኝ፣ ግን ብዙ ጊዜ በቃ አይሆንልኝም። ተነስቶ ቪዲዮ ማድረግ ምናምን በቃ አይሆንልኝም። በመሀል በጣም ነው የምረሳው እና ደግሞ እኮ አሪፍ ነገሩን ነው የምረሳው። የምር ትዝ ነው የማይለኝ ጭራሽ ማለት ነው። እና እንግዲህ ዛሬ ደግሞ እንሰባሰባለን ተባብለናል ጓደኞቼ ጋር ማለት ነው። እንግዲህ ወደ ጓደኞቼ ጋር እየሄድኩ ነው። አሁን 3 ሰዓት አካባቢ ነው። እኔን ነበረ መጀመሪያ መጥቶ የወሰደኝ ወደ እነሱ ጋር ማለት ነው። ስለዚህ ጓደኞቼ እየጠበቁኝ ነው። አሁን መንገድ ላይ ነን። ሙቀቱ የሰላም ሙቀት እንዳይመስላችሁ ወላይ ነው የምላችሁ። ኤሲ ተከፍቶ ለራሱ በጣም ነበር የሚያቃጥለው። እዚህ ጋር የሆነ ቪዲዮ ቀርጬ ነበር ማለት ነው፣ ግን ጠፋብኝ። በቃ ምንም አደጋችን በፊት ለፊት እኔን ቪዲዮ ያስገብቼ ምናምን ቀርጬ ነበረ፣ ግን ጠፋብኝ ማለት ነው። ጠፍቶብኝ ሳይሆን እንትን ነው ቪዲዮን አስተካክያ ሊያስኩትም ነበር እና በጣም ዙም አድርጎ ነው የቀረጸው ማለት ነው። ለዛ ነበረ ያላስገባሁት። ከዛ በኋላ ደግሞ ጠፋብኝ፣ ቪዲዮ ጠፋብኝ ማለት ነው። እንግዲህ ድጋሜ ወደ ስራ ስመለስ እቀርጽላችኋለሁ ማለት ነው፣ ወይ ሲሄድ ምናምን ብቻ። ግን በአሪፍ ቪዲዮ ጠብቁኝ። የምር በቃ የጀማሪ ነገር ሆኖብኝ ነው እንጂ በአሪፍ ቪዲዮ ወደፊት እንደምመጣ እንትን እዚህ ጋር ሙቀቱን በጣም እየሞከርነው ነበርና በጣም ነበር የሚያቃጥለው እና የጀማሪ ነገር ሆኖብኝ ነው እንጂ በአሪፍ ቪዲዮ እመጣለሁ ማለት ነው። እዚህ ጋር በጣም ነበር የሚያምረው ማለት ነው። በቃ ቪው ምናምን ደስ ይል ነበረ። በቃ የሆነ ፀሐይ ሊገባ አካባቢ ምናምን ኢትዮጵያ አታስታውስም? እሱን ነበር ያስታወሰኝ። እዚህ ጋር ለልጁም እየነገርኩት ነበር፣ ወይኔ ሲያምር ምናምን እያልኩት ነበር። እና አንዳንዴ ይሄ በጠራራ ፀሐይ ምናምን አገሩ ብዙ አይደለም፣ ግን እንደዚህ ፀሐዩ ቀዝቀዝ ሲል ምናምን ብዙም ዛህማ ሳይኖር ምናምን በጣም ነበር የሚያምረው። እዚህ ጋር ግን ሙዚቃ ከፍተን ምናምን ነበር ስንሄድ ነበረው። ከዛ በኋላ ደግሞ የጓደኛችን ቤት ጠፋ። ቤታቸው ትንሽ አዲስ ሰፈር ነበርና በቃ ሎኬሽኑ 3 ደቂቃ 4 ደቂቃ ከደረሰ በኋላ ድጋሜ ይመልሰናል እና በጣም ደክሞን ነበረ። በቃ እንደዛ ነበር ያለው ነገር። እንግዲህ ላይክ፣ ሰብስክራይብ፣ ሸር እያደረጋችሁ አበረታቱኝ። እዚህ ጋር ማለት ነው በርገር ሳይ ማለት ነው ያ ሰላም እንዴት እንደሚያምር እያልኩ ነበር። ግን እኮ ትልቅ በርገር ብዙም ለእንትን አይመችም። እና ያው እንዳልኳቸው የጓደኛዬ ሰፈር አዲስ ስለነበረ ዛህማው ያን ያክል አይደለም። በቃ ዘና ብለን እየሄድን ነበረ። እነሱ ጋር እስከምንደርስ የኔ ቤት ብዙ አይርቅም። የእነሱ ግን ትንሽ ራቂል ነበር፣ በተለይ አንደኛችን ጓደኛ ማለት ነው። እዚህ ጋር ወላይ ነው የምላችሁ ይህን ቪዲዮ የቀረጽኩት በመነገታው ነው ማለት ነው። ያን ሰዓት ጓደኛችን ዶሮ ሰርታ ምናምን ነበረ። ከዛ በኋላ የሆነ ጊፍት ምናምን ሰተናት ነበረ፣ ይዘንላት ነበር ምናምን። እሱን እረስቸዋለሁ። ግን ተኝተን ምናምን ከተነሳን በኋላ ለቁርስ ፍርፍር እየሰሩ ነው ማለት ነው እዚህ ጋር የቀረጽኩት። እንግዲህ እንዳልኳችሁ የጀማሪ ነገር ምንም ማድረግ አይቻልም። ጓደኛዬን ሳነሳት ምናምን ደግሞ ቀጣይ ቪዲዮ ላይ አስገብቼላችኋለሁ እዚሁ ላይ ማለት ነው። ከዚህ ቀጥሎ ይገባላችኋል። በመሀል ያው ላስገባው ብዬ ነው፣ እንዴት እንደሆነ አላውቅም። ተዘበር አልቋል እንግዲህ። እና የፍርፍር ስጎ ማሰል እያደረኩት ነበረ። እኔ አልነበርኩም የሰራሁት፣ ያው ባለሙያ ነው የሰራው እና በጣም ነበር የሚያምረው። የሚጣፍጥ ምግብ ነበረ የበላነው። ላይ ማገሰረት ሰራሃ። በቃ እዚህ ጋር ደግሞ ትንሽ ወደዛ ወጣ አድርገነው ነበር፣ ብረት ድስቱ እንዳይዝ ነው የሆነ ነገር ተብለው በስተመጨረሻ ይሄንን ይመስል ነበረ። ከዛ ተበላ ምናምን። አሁንም ረሳሁት። ከዛ ቤት መበከል ጀመሩ። ስም ተቀብዬ ደግሞ ቪዲዮ ማድረግ ጀመርኩ። በቃ የሆነ ነገር እረሳዋለሁ። አሁን እዚህ ጋር ከመጀመሪያው ጀምሮ ምናምን ብዙ ነገር መስራት ይችል ነበረ፣ ግን እረሳሁት ማለት ነው። በቃ ቤቱን እየዞርኩ ሁሉንም ያው ሰው ስላለ ምናምን ፈቃደኛ ስለማይሆኑ ቪዲዮ አላረኩትም፣ ግን እንትን እያልኩ ነበረ ማለት ነው። እዚህ ጋር ደግሞ የጓደኛችን እህት ከኮንትራት ቤት ጠፍታ ነበርና ዌልካም ብላ ኬክ አዘጋጅታላት ነበረ እህቷ ማለት ነው።
እንግዲህ እየነካካው ነበረ በእጄ መቼም እጄ አያርፍም። ከዛ በኋላ በቃ ወደማይቀረው ቡና ነው የሄድነው። እዚህ ጋር ቡና ሊቀዱ ሲሉ ነበረ። ጓደኛዬ ደግሞ እያዘጋጀችው ነበረ። አንዳንዴ አረብ ሀገር ጋር ደግሞ እኮ ድም ላይ ትንትን ተብሏል። እዚህ ጋር ደግሞ ሀይ እያልኳችሁ ነበረ። ቤቷንም ትንሽ አስገባውላችሁ እዚህ ጋር እየፈራረሸች ምናምን በቃ ብቻ ግን አሪፍ ጊዜ ነበረ ያሳለፍነው እላችኋለሁ። እና ያውላችሁ እንግዲህ ጉዞ ቀጠለ ጉዞ ቀጠለ። ብቻ ግን በቃ በጣም ብዙ ነገር ነው ያሳለፍኩት። በቃ የጀማሪ ነገር ታውቃላችሁ። በቃ ብዙ ነገር ምንም እየተዘበራረቀብኝ ነው ምናምን እና ደግሞ ይሄ በቃ ሰብስክራይብንም ሳይኖር ሲቀር ምንም ቪዲዮ ቪው ምናምን ሳይኖር ሲቀር ወላሂ ነው የምላችሁ ድክም ነው የሚለው። አስቡ እንግዲህ እኛ አረብ ሀገር ያለን ሰዎች እንዴት አባቱ ስራ እንደሚበዛብን እና በቃ ያለው ነገር ይሄ ነበረ። ደስ የሚል ጊዜ ነበረ ምናምን እንግዲህ ሁላችንም ወደ ጥግረራችን እንገባለን። የኔ ምስኪን ወንድማችን እዚህ ጋር ስሙ ሐሙድ ይባላል። እየተንከባከበ ነው የሚያደርሰን ምናምን በቃ እዚህ ጋር መጨፈር ተጀመረ። ይሄ ቪዲዮ በነገራችን ላይ ጠፍቶ አሁን ነው የመጣው። እዚህ ጋር እየጨፈርን ነበር። ያው ድምፁ እንዳይገባብኝ ብዬ ነው እንጂ እዚህ ጋር በቃ ሙዚቃችንን ከፍተን ምናምን በነገራችን ላይ በጣም በጣም ነው ዘና የምንለው። እንደዚህ ዝም ብለን አንሄድም። እሷም ተነጫንጫ ነበር ምናምን። እዚህ ጋር ደግሞ ፊልተር የለም። ብዶን ፊልተር ነው የቀረጽኩት እና ምንድነው የምንመስለው ምናምን እያልን እየሳቅን ነበረ እላችኋለሁ። እዚህ ጋር እየጨፈርኩ ነው እንግዲህ። አላህ ይቅር ይበለኝ። እኔንማ እኮ አላህ በራህመቱ ነው ያዘኝ እና በቃ ያዞርኩባቸው ነበር ደግሞ ድጋሜ ምናምን ለራሳቸው ፀሐይ ደክሟቸዋል። አንድ ጓደኛችን ትቀራለች አሁን በጣም ነበር የደከመን ምናምን። እዚህ ጋር የወላችሁ ፊቴን ደግሞ ምንድነው የሆነ ነገር እንትን ብሎኝ ነበረ እና እዚህ ጋር ፊቴን በጣም እያሳከከኝ ነበር ምናምን እና ጀመረሽ በቃ የኢጃዛ ምናምን እያሉኝ ነበረ። በቃ እዚህ ጋር እያወራን እየሳቅን ምናምን እና ከዛ እዚህ ጋር ደግሞ ስንቆም ሙቀቱ ያአላህ መኪናው ሲቆም ደግሞ በደንብ እንትን ስላላለ በጣም እየሞቀን ነበረ ምናምን። በቃ ይሄን ይመስላል እንግዲህ በአጭሩ። በሌላ በብዙ ቪዲዮ እመጣለሁ። ላይክ ሸር ሰብስክራይብ እያደረጋችሁ አበረታቱኝ ውዶች፣ አበረታቱኝ። እኔ አበረታቱኝ በቃ ደክሞኛል የአረብ ሀገር ኑሮ። አበረታቱኝ እላችኋለሁ። ለጓደኞቻችሁም ሸር አድርጉልኝ። የምር እኛ እኮ የመዳም ቅመሞች ማለት ነው በቃ ተጋግዘን ራሳችንን ማውጣት አለብን። ሸር ብንደራረግ ለራሳችን እርስ በርሳችን ዩቲዩብ ብንከፍት ምናምን ወይም ደግሞ ይሄ የምታውቁት ግሩፕ ምናምን ካለ በቃ ለሱም ሸር አድርጉልኝ። ይኸውላችሁ እኔ ራሴን እየቀረጽኩላችሁ ነበረ ማለት ነው። በቃ የዛሬው ቪዲዮ ይመስል ነበር። ባይ